ልጄ የኔ ልጅ ህይወት እንዲህ እንድንሆን አስገደደች። የኔ ልጅ አንድ ቀን ጥሩ ደረጃ ደርሰሽ እንገናኛለን። ደህና ሁኚ ልጄ። የሰው ልጅ ግን እንዴት ተጨካክኗል? የወለደውን ልጅ የሚጥል ከሆነ ለምን ይወልዳል? የኔ ልጅ እኔ ደፋርና ጀግና ልጅ አድርጌ ያሳድግሻለሁ። ስሚማ ማዘሮ፣ ወይ ጎረምሳው እንዴት እንደምወድሽ ታውቂያለሽ? አዎ ምን ነው ሳቅሽ? ማልወድሽ ነው እንደሚመስልሽ? ከምሪንዳው በላይ። ቆይ ማን ነው በየቀኑ ከሸምሱ ምሪንዳ ሁሌ በብድር የሚወስደው? በልስቴ እኔ ጎረምሳ ሳይመሽ ወደ ቤት እንሂድ። ምን እንርዳችሁ ልጆቼ? ችግር አለ? ምትረዱን ነገርማ ይኖራል። አምጪ ሚሪንዳውን። እማ እንሂድ። ወዴት? ቆሜ ስላወራው ሸመስገኝ እንጂ ተጥሎ የተገኘ የጎዳና ልጅ ማን እንደዚህ? ምን አልክ አንተ? ልጄ ነውር አይደል? እንዴት በእናቷ ፊት እንዴት እናገራታለን? ወልጄ አላደርሰም። ነውሩማ አንቺ እጅሽን እኔ ላይ ማንሳትሽ ነው። እማ ደህና ነሽ? ተርፈሻል? ተይ ልጄ። እንደዚህ መታወሽ ለምን ታይ ትይኛለሽ? በቃ እንሂድ። እቺ መጤ ጎዳና ልጅ ቆይ ጥጋቧን አበርድላታል። ወይኔ በማዘሩ ነውሩማ አንቺ እጅሽን እኔ ላይ ማንሳትሽ ነው። እንዴማ ሚሪንዳውስ? ወይ ልጄ። እሺ ጎረምሳው ሴት ሄዳ እንዴ? እማ ወይ ልጄ፣ ጎረምሳው ሴት ሄዳ ካንቺ ጋር እንዲወጣው ማን ነው? ይታይሻል? በጣም ጨልሟል እኮ። እስቲ አብሪ ልጄ። ይሄ ነገር አላማረኝም። ስማ በኋላ እንገናኝ። በስተመጨረሻ ብቻችንን ቀረ ከሚሪንዳሽ ጋር። ደስታውንም አብረን እናጣጥመዋለን። ወይኔ አንቺ ነኝ